ሰላም ውድ ዱኒ ኤንድ ዳጊ ዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም ነው ወይ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ የመጣሁትኝ በልደት ቪዲዮ ነው። የሁለተኛ ልጄ የአሜንዬ አንደኛ ዓመቷን ልናከብርላት ነው። አጋጣሚ ሆኖ ሐሙስ ቀን ነበር ልደቷ የዋለው። ወደ እሁድ አስተላልፈ ነው ዛሬ ነው ልደቷ። እንደምታዩት እንግዲህ ከአሜንና ከግሬስ ጋር እየታገልኩኝ ዲኮሩን እያስተካከልኩኝ ነው። ዲኮር ብቻ መስራት ነው የቀረኝ። ሌላውን ነገር ማታ አስተካክለን ጨርሰናል። ጠቅላላ የቤቱ እቃ ወጥቶ ወንበርና ጠረጴዛ ምናምን አድርገን እንግዶቻችንን ለመቀበል እየተዘጋጀን ነው። ውጪ ነበር ማድረግ ያሰብነው፣ ግን በጣም ብርድ ወቅት ስለሆነ ወቅቱ ብርድ ስላለ በዛ ላይ ደግሞ ቶሎ ስለሚመሽ ለፎቶ ምናምን አይሆንም ይጠቋቁርብናል ብለን ቤት አደረግነው። አሁን ሰዓታችን እየደረሰ ስለሆነ ሁሉን አዘጋጅተን ጨርሰን ዲኮሩ ብቻ ነው የቀረኝ። እሱንም እያስተካከልኩኝ ነው። ሰዓቱ እንደዚህ ፕሮግራም ምናምን ሲኖር በጣም ነው የሚሮጠው እንደምታውቁት። ለዛ እንግዲህ ቶሎ ቶሎ ለማለት እየሞከርኩኝ ነው። ግሬስ እና አሜንም ከስር ከስሬ እያሉኝ በጣም እያገዙኝ ነው። ያው ዳጊዬም እያገዘኝ ነው። ዲኮሩን ብቻ ማስተካከል ነው የቀረኝ። ከዛ እሱን ከጨረስኩኝ ልጆቼን ማለባበስ ምናምን ነው እንጂ ሌላ እንኳን ብዙም የቀረን ስራ የለም። ፊኛዎቹን ያዘዝኳቸው አማዞን ላይ ነው። ብረቱን የሚያዘዝኩት አማዞን ላይ ነውና ፊኛው ያንሰኛል ለብረቱ ሙሉ አይሆነኝም ብዬ አስቤ ነበርና ሙሉን የገዛሁትን ፊኛ በጠቅላላ ነው የነፋሁትኝ ማለት ነው። ግን የተጠቀምኩትኝ በእውነት ግማሹን እንኳን አይሆንም። በጣም ብዙ ፊኛ ነውና እኔ ደግሞ ያንሰኛል ብዬ ሙሉን ያደረኩትኝ። እሱ ራሱ በጣም ብዙ ሰዓት ወሰደብኝ። እግዚአብሔር ይመስገን እንግዶቻችን በጠቅላላ ማለት ይቻላል ሰዓታቸውን ጠብቀው ነው የመጡት። ቀድሞ 10-15 ደቂቃ ቀድሞ ደግሞ የመጡ ደግሞ እንግዶቻችን ነበሩ። እነሱ ደግሞ ያው ቀድሞ በመምጣታቸው በጣም አሪፍ ነው የሆነልን። ስራም እያገዙ ምንም እያልን ነበረ። የጠራናቸው 3 ሰዓት ነበረ እና ሁሉም በሰዓታቸው ስለተገኙ በጣም ነው ደስ ያለኝ። በጣም ነው የማመሰግናችሁ። እንግዲህ የዱኒና ዳጊ ተከታታዮች ምግቡን እንደምታዩት ነው። ሁሉንም ትተንላቸዋል ማለት ይከብዳል። እንክት አድርገው በልተውታል። የበሉት ደግሞ እሷ አንደኛ፣ ከዛ ትላለች፣ ከዛ ደግሞ እቺን በልተዋለች። ሁሉም አውቄች ነው የዱኒ ተከታታዮች። ይሄ ነው የበላው። እሺ